ሰላም ጤና ይስጥልኝ ውድ ተመልካዮቻችን እንደምን ቆያችሁ? ለዛሬ ይዤላችሁ የመጣሁት ፕሮግራም እንደሚከተለው ይቀርባል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። የሰው ልጅ የራሱን ታሪክ መመዝገብ ከጀመረበት ጊዜ አንስቶ አሁን እስካለንበት ሰዓት ድረስ ጦርነት የተፈጥሮ አካል ይመስል አብሮ መጥቷል። አብዛኞቹ ሀገራትና ማህበረሰቦች የተጻፈ ታሪካቸው ሲጠና የአንበሳውን ድርሻ የሚወስደው የጦርነት ታሪካቸው ነው። ዓለማችን የተለያዩ ከባባድ ጦርነቶችን ያስተናገደች ሲሆን ሁለቱ የዓለም ጦርነቶች በግንባር ቀደምትነት ይጠቀሳሉ። ይሁንና የዛሬው ዝግጅታችን ትኩረቱን የሚያደርገው ሁለተኛው የዓለም ጦርነት እንደ አውሮፓውያን አቆጣጠር በ1945 ካበቃ በኋላ ስለተፈጠሩ ግጭቶች ይሆናል። በእነዚህ ጦርነቶች ከፍተኛ ቁጥር ያለው ሞት፣ የንብረትና መሰረተ ልማት ውድመት፣ የምጣኔ ሀብት መድቀቅ፣ የሰው አካላዊና አእምሯዊ ጤና መቃወስ ካስከተሉት ጉዳቶች መካከል የተወሰኑት ናቸው። ይህም ዝርዝር በዋነኝነት በእነዚህ መስፈርቶች መሰረት የተሰራ ነው። ተከታተሉን። ሁለተኛው የኮንጎ ጦርነት። ይህ ጦርነት በብዙዎች ዘንድ የአፍሪካ የዓለም ጦርነት የሚል ስያሜን አግኝቷል። እንደ አውሮፓውያን አቆጣጠር ከ1998 እስከ 2003 ድረስ በኮንጎ ዴሞክራቲክ ሪፐብሊክ የተካሄደው ይህ አሰቃቂ ጦርነት በሚሊዮኖች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን ከሁለተኛው የዓለም ጦርነት በኋላ ከነበሩ የከፉ ጦርነቶች ቀዳሚው እንደሆነ ይጠቀሳል። ጦርነቱ የተጀመረው ከመጀመሪያው የኮንጎ ጦርነት በኋላ ተዳፍኖ የቆዩ ችግሮች ውጥረቱን ሲያባብሱት ነበር። ሩዋንዳና ዩጋንዳን በመሳሰሉ ጎረቤት ሀገሮች የተደገፉ አማጺ ቡድኖች የኮንጎን ፕሬዝዳንት ሎረን ዴሲሬ ካቢላን ለመጣል ፈለጉ። ይህ የእርስ በርስ ጦርነት ብቻ አልነበረም። አንጎላ፣ ዚምባብዌ እንዲሁም ናሚቢያን ጨምሮ 8 የአፍሪካ ሀገሮች በመንግስት ወይም በአማጺዎች ጎን በመቆም ተሳትፈዋል። በተጨማሪም ለስልጣን፣ ለሀብት እንዲሁም ህልውናቸው አሳስቧቸው የሚዋጉ በርካታ የታጠቁ ቡድኖች ነበሩ። ኮንጎ አልማዝ፣ ወርቅ፣ ኮልታንን በመሳሰሉ የተፈጥሮ ሀብቶች እጅግ የበለጸገች ናት። የጦር አበጋዞችና የውጭ ኃይሎች ይህን የተፈጥሮ ሀብት ለመቀራመት ጦርነቱ ለእኛ እድል ፈጠረላቸው። ዋጋውን ግን የከፈሉት ሲቪሎች ነበሩ። ከሞትም ባለፈ አንዳንድ መንደሮች ከናካቴው ተደምስሰዋል። አስገድዶ መድፈር የጦር መሳሪያ ሆኖ ጥቅም ላይ ውሏል። በሚሊዮኖች የሚቆጠሩ ሰዎች ቤት ንብረታቸውን ጥለው በመሰደድ በታሪክ ውስጥ ትልቁን የስደተኞች ቀውስ ፈጥረዋል። የሟቾቹ ቁጥር እጅግ አስደንጋጭ ነው። በአንዳንድ ሪፖርቶች እስከ 5.4 ሚሊዮን እንደሚደርስ ይገመታል። ነገር ግን የሚያሳዝነው እውነት እዚህ ጋር ነው። አብዛኞቹ በጥይት ወይም በቦምብ አልነበረም የሞቱት። ጦርነቱ ባስከተለው ውድመት ምክንያት በተከሰተው ረሃብ፣ በሽታና የምግብ እጥረት ነበር። እንደ አውሮፓውያን አቆጣጠር በ2003 የሰላም ስምምነት ቢደረግም እስከ ዛሬዋ ቀን ድረስ በምስራቃዊ ኮንጎ ውጊያ እንደቀጠለ ይገኛል። የኮሪያው ጦርነት። የኮሪያ ጦርነት የኮሪያን ልሳነ ምድር ወደ ቀዝቃዛው ጦርነት መድረክ የለወጠ አሰቃቂ ግጭት ነው። እንደ አውሮፓውያን አቆጣጠር ከ1950 እስከ 53 ድረስ ይህ ጦርነት በሚሊዮኖች የሚቆጠሩ ሰዎችን የገደለ ሲሆን የተከፈለችን ሀገር ትቶ አልፏል። እስካሁንም በቀጠናው ውጥረት እንደነገሰ ይገኛል። ጦርነቱ የተጀመረው በሶቪየት ህብረትና በቻይና ድጋፍ ሰኔ 1950 ሰሜን ኮሪያ ደቡቡን ክፍል ስትወርና ባህረ ገብ መሬቱን በኮሚኒስት አገዛዝ ስር ለማዋሃድ ስትጥር ነበር። በዩናይትድ ስቴትስ እና በተባበሩት መንግስታት ጥምር ጦር ድጋፍ የነበረው ደቡቡ ክፍል መልሶ ተዋግቷል። በክልል ደረጃ የተጀመረው ግጭት ሀያላን መንግስታት እሳቱን እያቀጣጠሉት ወደ ዓለም አቀፍ ፍጥጫ ተቀየረ። ጦርነቱ የማያባራ ነበር። እንደ ኤንሾን እና ቾሱን ሪዘርቫ ያሉ ጦርነቶች አስደንጋጭ ኪሳራዎችን አስከትለዋል። እንደ ሴውል ያሉ ከተሞች በፍርስራሽ ተሞሉ። ሲቪሎች የከፋውን መከራ ተቀበሉ። የቦምብ ጥቃትና የከፋ ረሃብ ቤተሰቦቻቸውን በታተኑ። ከዜሮ በታች ባለ የሙቀት መጠን የሚደረጉ የክረምት ዘመቻዎች በወታደሮችና በስደተኞች ላይ መከራውን አባባሱት። እንደ አውሮፓውያን አቆጣጠር በ1953 የጦርነቱ ማቆሚያ ስምምነት በተፈረመበት ጊዜ የሟቾቹ ቁጥር እጅግ አስከፊ ነበር። ወታደሮችንና ሲቪሎችን ጨምሮ ከ2.5 እስከ 3 ሚሊዮን የሚጠጉ ሰዎች ሞተዋል። እስከ 1.5 ሚሊዮን የሚደርሱ ኮሪያውያን ሲቪሎች ብቻ ሲያልቁ በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። ጦርነቱ ያለ አሸናፊ የተጠናቀቀ ሲሆን ኮሪያ በ38ኛው ትይዩ መስመር የተከፈለች፣ ከዛሬ ነገ ግጭት ይቀሰቀሳል በሚል ውጥረት የበዛባት
ድንበር ጥቶ አልፏል። የቪየትናም ጦርነት የቪየትናም ጦርነት የቀዝቃዛው ጦርነት ወሳኝ ምልክት የሆነ አድካሚ ግጭት ተደርጎ ይወሰዳል። እንደ አውሮፓውያን አቆጣጠር ከ1955 እስከ 1975 በደቡብ ምስራቅ እስያ የተደረገው ይህ ጦርነት በሚሊዮን የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን ዓለም አቀፍ ፖለቲካን የቀረጹ ጠባሳዎችን ትቶ አልፏል። ጦርነቱ በሶቪየት ኅብረትና በቻይና የተደገፈውን ኮሚኒስት ቪየትናምን በዩናይትድ ስቴትስ እና አጋሮቿ ከተደገፉት ደቡብ ቪየትናም ጋር ያፋለመ ነበር። ቪየትናም የነፃነት ትግል ስር የሰደደ በቀዝቃዛው ጦርነት ፉክክር የነደደው ይህ ግጭት እጅግ አሰቃቂ ነበር። የቪየት ኮንግ የሽምቅ ውጊያ ስልቶች ከአሜሪካ እጅግ የራቀ የጦር ኃይል ጋር ፊት ለፊት የተፋጠጡበት ነበር። የቪየት ኮንግን መሸሸጊያ ጥቅጥቅ ደን ለማጽዳት የሚውለው የነፓልም እና ኤጀንት ኦረንጅ የተባሉ የመርዝ ርጭቶችና የማያቋርጡ የቦምብ ጥቃቶች ለነዋሪው እጅግ አስቸጋሪ ነበሩ። ሰብአዊ ቀውሱ እጅግ አስከፊ ነበር። የጫካ ጦርነት፣ ድንገተኛ ጥቃቶች እንደ ቴት ኦፌንሲቭ እና ኬሳን ያሉ ጦርነቶች በሁለቱም በኩል ያሉትን ወታደሮች አደቀቋቸው። ሲቪሎች እልቂት፣ በየቀኑ በተዋጊ ጄቶች የሚዘንበው የኬሚካል መርዝ መፈናቀልን የግድ አደረገው። በአሜሪካ ውስጥ የጸረ ጦርነት ሰልፎች ተቀሰቀሱ። ይህም አንድ ነገር ከፋፈለ። እንደ አውሮፓውያን አቆጣጠር በ1975 ሳይጎን በወደቀችበት ጊዜ ቪየትናም በኮሚኒስት አገዛዝ ስር አንድ ሀገር ሆነች። የሟቾች ቁጥር ከ1.5 እስከ 3 ሚሊዮን ይደርሳል በሚል ይገመታል። ይህም 2 ሚሊዮን የሚደርሱ የቪየትናም ሲቪሎች፣ 1 ሚሊዮን ወታደሮችና 58,000 የአሜሪካ ወታደሮችን ያጠቃልላል። በሚሊዮን የሚቆጠሩ ሌሎች ቆስለዋል ወይም ተፈናቅለዋል። መሬቱ ራሱ እንደ ኤጀንት ኦረንጅ ባሉ ኬሚካሎች ተመርዟል። ይህም ለትውልዶች ስቃይን አስከትሏል። የጦርነቱ ማብቂያም ሰላም አላመጣም፣ አዲስ የማገገሚያ ምዕራፍ እንጂ። የቪየትናም ጦርነት ግጭት ብቻ አልነበረም፣ አገሮችን፣ ባህሎችን እንዲሁም ዓለም አቀፍ መድረክን የቀየረ አሳዛኝ ክስተት ነበር። የናይጄሪያ የእርስ በርስ ጦርነት የናይጄሪያ የእርስ በርስ ጦርነት እንዲሁም የቢያፍራ ጦርነት በመባል የሚታወቀው በአፍሪካ ብዙ ሕዝብ ያላትን ሀገር ወደ ለየለት አውዳሚ ግጭት የከተታት ነበር። እንደ አውሮፓውያን አቆጣጠር ከ1967 እስከ 1970 የዘለቀው ይህ ጦርነት በሚሊዮን የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን አሳዛኝ የስቃይ ትውስታን ትቶ አልፏል። ጦርነቱ የኢግቦ ብሔረሰብ በብዛት በሚኖርበት ደቡብ ምስራቃዊ ክልል ከእንግሊዝ ነፃ ከወጣች በኋላ የጎሳ ጭቆናንና የኢኮኖሚ መገለልን በመጥቀስ ቢያፍራ በሚል ስያሜ ስር ነፃነቷን ባወሰችበት ጊዜ የጀመረ ነበር። የናይጄሪያ መንግስት የአገሪቱን የግዛት አንድነት ለማስጠበቅ ቆርጦ በመነሳት ይህን የመገንጠል ሙከራ ለማምከን ከባድ ዘመቻ ጀመረ። ከዚህ በኋላ የተከሰተው በሁለቱም ወገኖች መካከል የከረረ ውጊያ የነበረበት ደም አፋሳሽ እልቂት ነበር። ውጊያው ምሕረት የለሽ ነበር። ነገር ግን እጅግ አሳዛኙ ክስተት በቢያፍራ ላይ የተጣለው ዕቀባ ነበር። ናይጄሪያ ወደ ቢያፍራ የሚገቡ ምግቦችና አቅርቦቶች በማቋረጥ በዘመናዊ የሰው ልጅ ታሪክ እጅግ የከፋ የተባለውን ረሃብ አስከትላለች። የተራቡ ሕፃናት ምስሎች ዓለምን አስደንግጠዋል። የቢያፍራ ሕፃናት የሚለውን ቃልም አስገኝተዋል። ሲቪሎች በተለይም ኢግቦዎች በረሃብ፣ በበሽታ እንዲሁም በአየር ድብደባ ተጠቁ። በነዳጅ የበለጸገችው ቢያፍራ በላዩዋ የሰፈሩትን ሰዎች በሕይወት ማቆየት ከበዳት። እንደ አውሮፓውያን አቆጣጠር በ1970 ቢያፍራዎች የተተኳሽ እጥረት ስለገጠማቸው እጅ ሰጡ። በዚህም ጊዜ የሟቾች ቁጥር እጅግ አስደንጋጭ ነበር። ግምቶች ከ1 እስከ 3 ሚሊዮን የሚደርሱ ሰዎች እንደሞቱ ሲገልጹ ከግማሽ በላይ የሚሆኑት ሲቪሎች ሲሆኑ በአብዛኛው በረሃብና በበሽታ ነበር ያለቁት። በሚሊዮን የሚቆጠሩ ሌሎች ተፈናቅለዋል። ውጤቱ የናይጄሪያን የግዛት አንድነት በአሰቃቂ ዋጋ ያስጠበቀ ሲሆን የጎሳ ክፍፍል፣ እርስ በርስ አለመተማመን እስከዛሬ ድረስ የዘለቁ የአገሪቱ ገጽታዎች ናቸው። የሶቪየት አፍጋኒስታን ጦርነት የሶቪየት አፍጋኒስታን ጦርነት የአፍጋኒስታንን አቅም ያሟጠጠ እና የቀዝቃዛውን ጦርነት ሚዛን ወደ ምዕራቡ ዓለም ያጋደለ አሰቃቂ ግጭት ነበር። እንደ አውሮፓውያን አቆጣጠር ከ1979 እስከ 1989 ለ10 ዓመት የዘለቀው ይህ ግጭት በሚሊዮን የሚቆጠሩ ሰዎችን የገደለ ሲሆን ለሌሎች ጦርነቶች መነሻና ታጣቂ ቡድኖች መመስረቻ መድረክ ያዘጋጀ ነበር። ጦርነቱ የተጀመረው ሶቪየት ኅብረት እየፈረሰ ያለውን የኮሚኒስት መንግስቷን ለመደገፍ አፍጋኒስታንን በወረረችበት ጊዜ ነበር። እነርሱን የገጠሙት ሙጃሂዲኖች ነበሩ። በአሜሪካ፣ በፓኪስታን እና በሳውዲ አረቢያ የተደገፉ የአፍጋኒስታን ተቃዋሚ ተዋጊዎች። ይህ የአካባቢያዊ ግጭት ብቻ አልነበረም፣ የቀዝቃዛው ጦርነት አካል የሆነ የውክልና ጦርነት ጭምር እንጂ።
ሶቪየቶች ታንኮችና የአየር ድብደባዎችን አመጡ። ነገር ግን ሙጃሂዲኖች የሽምቅ ውጊያ ስልቶችን በመጠቀም የአፍጋኒስታን ተራሮችን ለወራሪዎች መቃብር አደረጉት። ጦርነቱ የማያባራ ነበር። የሶቪየት ቦምቦች መንደሮችን አወደሙ። ፈንጂዎች እና ድንገተኛ ጥቃቶች ገጠራማውን የሀገሪቱ ክፍል እንዳልነበር አደረጉት። ሲቪሎች ዋና ሰለባ ነበሩ። አካባቢውን እየለቀቁ ከመሰደድ ውጪ ሌላ አማራጭ አልነበራቸውም። ይህም በ20ኛው ክፍለ ዘመን ከተከሰቱ ትላልቅ የስደተኞች ቀውስ አንዱን ፈጠረ። ጦርነቱ በጣም ከባድ ስለነበር የሶቪየት ህብረት ቪየትናም የሚል ቅጽል ስም ያገኘ ሲሆን በ1989 ለቀው እስኪወጡ ድረስ ኢኮኖሚያቸውንና ሞራላቸውን ያሟጠጠ ነበር። በጦርነቱ እስከ 2 ሚሊዮን የሚደርሱ ሰዎች ሞተዋል ተብሎ ይገመታል። ከእነዚህም መካከል 1.5 ሚሊዮን የሚጠጉ የአፍጋኒስታን ሲቪሎች፣ 90 ሺህ ሙጃሂዲኖች እና 15 ሺህ የሶቪየት ወታደሮች ይገኙበታል። በሚሊዮን የሚቆጠሩ ሰዎችም ተፈናቅለዋል። አፍጋኒስታን ወደ ፍርስራሽነት ተቀየረች። ይህም አሁን ላይ ለምናውቀው ታሊባን መጠናከርና እንዲሁም ቀጥሎ ለተከሰቱ ግጭቶች መንገድን ጠርጓል። ለአክራሪ ዓለም አቀፍ ሽብርተኝነትን መሰረት ጥሎ አልፏል። የካምቦዲያ የእርስ በርስ ጦርነትና የከመር ሩዝ አገዛዝ። የካምቦዲያ የእርስ በርስ ጦርነትና የከመር ሩዝ አገዛዝ በብዙዎች ካምቦዲያን ወደ ገሃነም ያወረደ ውድቀት ይባላል። እንደ አውሮፓውያን አቆጣጠር ከ1967 እስከ 1979 የዘለቀው ይህ ግጭትና የዘር ማጥፋት እስከ 2 ሚሊዮን የሚደርሱ ሰዎችን ሕይወት የቀጠፈ ሲሆን አንድ ነገር ወደ ፍርስራሽነት ቀይሯል። የካምቦዲያ የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በ1967 ፖል ፖት የሚመሩት ኮሚኒስት ክመር ሩዝ የአማጽያን ቡድን በቪየትናም ጦርነት መስፋፋት መካከል የካምቦዲያን መንግስት ሲዋጉ ተጀመረ። ዩናይትድ ስቴትስ በቪየት ኮንግ ላይ ያነጣጠረ የካምቦዲያ ጫካዎች ላይ የምትፈጽመው የቦምብ ጥቃት በሺዎች የሚቆጠሩ ሰዎችን የገደለ ሲሆን ሁከትንም አስከትሏል። እንደ አውሮፓውያን አቆጣጠር በ1975 ክመር ሩዥ የካምቦዲያ ዋና ከተማ የሆነችው ፕኖምፔንን በመቆጣጠሩ ጦርነቱ ቢቆምም አብዛኛው እልቂት የተከሰተው ከዚህ በኋላ ነበር። የነ ፖል ፖት ራዕይ የነበረው የግብርና ገነትን መፍጠር ያለመ ነበር። በክመር ሩዥ ስር ከተሞች ባዶ ተደረጉ፣ ምሁራን ተገደሉ፣ በሚሊዮን የሚቆጠሩ ሰዎች ወደ አሰቃቂ የጉልበት ሥራ ካምፖች ተላኩ፣ ቤተሰቦች ተለያዩ፣ ሃይማኖት ተከለከለ። የሩዝ ምርት በግድ ወደ ውጪ ሲላክ ረሃብ ተስፋፋ። ትዕዛዙ የፈጠረው ሽብር የጅምላ ጭፍጨፋን አስከትሏል። ማንም ሰው ጠላት ተብሎ ሊፈረጅ ይችላል። እንደ አውሮፓውያን አቆጣጠር በ1979 ቪየትናም ወረራ ስትፈጽምና ክመር ሩዥን ስታባረር ካምቦዲያ የሞት እርሻ ነበረች። የደረሰው ጉዳት እጅግ አስከፊ ነበር። ግምቶች እንደሚያስረዱት ከ1.5 እስከ 2 ሚሊዮን የሚደርሱ ሰዎች ሞተዋል። ይህም የካምቦዲያ ሕዝብ 1/4 እንደማለት ነው። ግማሹ ያህሉ በጦርነት ሲሞት፣ የተቀሩት በረሃብ፣ በበሽታ ወይም በግዳጅ የጉልበት ሥራ ስር ሞተዋል። የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎችን ገድሏል። ከሁሉም በላይ ግን የክመር ሩዥ ኃላፊዎች የፈጸሙት የዘር ማጥፋት ዘመቻ ዓለምን ያስደነገጠ ነበር። የእርስ በርስ ጦርነት በኢትዮጵያ። የኢትዮጵያ የእርስ በርስ ጦርነት ከ1966ቱ አብዮት በኋላ መረጋጋት የተሳናትን ሀገር ወደ ትርምስና ተስፋ መቁረጥ የከተተ አሰቃቂ ግጭት ነበር። ከ1966 እስከ 1983 ድረስ ይህ ግጭት በመቶ ሺዎች የሚቆጠሩ ሰዎችን የገደለ ሲሆን በአብዮትና በረሃብ አዙሪት ውስጥ ላለች ሀገር በእንቅርት ላይ ጆሮ ደግፍ ነበር የሆነባት። ጦርነቱ የጀመረው በእኛ አቆጣጠር በ1966 ቀዳማዊ ኃይለ ሥላሴ ከስልጣን በተወገዱበት ወቅት ማርክሲስት ወታደራዊ ጁንታ ደርግ ስልጣኑን ሲቆጣጠር ነበር። የትግራይ ሕዝብ ነፃነት ግንባርና የኤርትራ ተገንጣዮች ነፃነትን ወይም ስልጣንን ለማግኘት ተነሱ። በሶቪየትና በኩባ የሚደገፈው ደርግ ወታደራዊ ዘመቻዎችን የከፈተ ሲሆን አማጽያኑን በተለያዩ የኢትዮጵያ ክልሎች ተዋግቷል። ውጊያ አረመኔያዊ ነበር። ነገር ግን የጦርነቱ እውነተኛ አስፈሪነት የተገለጠው በረሃብ ነበር። እንደ አስገዳጅ የሰፈራ ማቋቋሚያና የእርዳታ መስመሮችን መዝጋት ያሉ የደርግ ፖሊሲዎች በርካታ አካባቢዎችን አስርበዋል። በድርቅ የተባባሰውና ከ1975 እስከ 77 የዘለቀው ረሃብ የተጎሳቆሉ ሕፃናት ምስሎች በመላው ዓለም ሲተላለፉ አገሪቱ በዓለም አቀፍ ደረጃ የስቃይ ምልክት ሆነች። ኤርትራ የጦር ግንባር እስከ ትግራይ ተራሮች ድረስ ጦርነቶች ቀጥለው የደርግ መንግስት በ1983 በአማጽያኑ ተወገደ። ይህን ተከትሎ ኤርትራ ነፃነቷን ያገኘች ሲሆን የደረሰው ጉዳት ግን እጅግ አስደንጋጭ ነበር። ግምቶች ከግማሽ እስከ 1.5 ሚሊዮን የሚደርሱ ሰዎች ሞተዋል ይላሉ። ከነዚህ ውስጥ 1 ሚሊዮን የሚሆኑት በረሃብ ብቻ ሲሆን በተጨማሪም 200 ሺህ የሚሆኑት በውጊያ ሞተዋል።
በሚሊዮን የሚቆጠሩትም ተፈናቅለዋል። የባንግላዴሽ የነፃነት ጦርነት። የባንግላዴሽ የነፃነት ጦርነት በአስከፊ ደም መፋሰስ አንድን ሀገር ያስገኘ ኃይለኛ የነፃነት ትግል ነው። እንደ አውሮፓውያን አቆጣጠር በ1971 ለ9 ወራት ብቻ በምስራቅ ፓኪስታን የተካሄደው ይህ ግጭት በመቶ ሺዎች ምናልባትም በሚሊዮን የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን የድልንም የሐዘንንም ቅርስ ትቶ አልፏል። ጦርነቱ የተቀሰቀሰው ከምዕራብ ፓኪስታን በባህልና በጂኦግራፊ የተለየችው ምስራቅ ፓኪስታን ለዓመታት የፖለቲካና የኢኮኖሚ ቸልተኝነት ከደረሰባት በኋላ የራስ ገዝ አስተዳደር በጠየቀችበት ጊዜ ነበር። የፓኪስታን ጦር የቤንጋልን ተቃውሞ ለመጨፍለቅ ሰርች ላይ የተባለውን ኦፕሬሽን ሲጀምር አሰቃቂ የዘር ማጥፋት ሊባል የሚችል ወንጀል አስከትሏል። የቤንጋል የነፃነት ታጋዮች የሆኑት ሙክቲ ባህኒ በህንድ ድጋፍ በመታገዝ ግጭቱን ወደ ሙሉ ጦርነት ቀየሩት። አመፁ እጅግ አስከፊ ነበር። የፓኪስታን ኃይሎች የቤንጋሊ ሲቪሎችን፣ ምሁራንን፣ ሂንዱዎችንና ሙሉ መንደሮችን ያለ አንዳች ልዩነት ኢላማ አደረጉ። አስገድዶ መድፈር እንደ ጦር መሳሪያ ጥቅም ላይ የዋለ ሲሆን በ10 ሺህ የሚቆጠሩ ሴቶች ሰለባ ሆነዋል። በሚሊዮን የሚቆጠሩ ሰዎች ወደ ህንድ በመሸሽ የስደተኛ ቀውስ ፈጠሩ። በታህሳስ 1971 የህንድ ጣልቃ ገብነት ሁኔታውን በመቀየር ፓኪስታን እንድትሸነፍ ያስገደደ ሲሆን ባንግላዴሽ የተባለች አዲስ ሀገር ተፈጠረች። ለዚህ የተከፈለው ዋጋ እጅግ አስደንጋጭ ነበር። ግምቶች ከ300 ሺህ እስከ 3 ሚሊዮን የሚደርሱ ሰዎች ሞተዋል፣ ከ1 እስከ 2 ሚሊዮን የሚደርሱ ሲቪሎች በዘር ማጥፋት ተገድለዋል ይላሉ። እስከ 10 ሚሊዮን የሚደርሱ ሰዎችም ተፈናቅለዋል፣ ስፍር ቁጥር የሌላቸው ቤተሰቦች ተበታትነዋል። የደረሰው የሰብአዊ ጉዳት ቁጥሮች የተለያዩት ገለልተኛ አካል ያወጣው አሃዝ አለመኖሩ ነው። በመጨረሻም ባንግላዴሽ ነፃነቷን አገኘች። ነገር ግን ጠባሳዎቿ ሐዘን፣ የስነ ልቦና ቀውስ እና መልሶ ግንባታ ረጅም ጊዜ ይፈትጃ ነበር። ሁለተኛው የሱዳን የእርስ በርስ ጦርነት። ሁለተኛው የሱዳን የእርስ በርስ ጦርነት ሱዳንን በከፍተኛ ሁኔታ የለያየና አዲስ ነገር ያስገኘ አውዳሚ ግጭት ነበር። እንደ አውሮፓውያን አቆጣጠር ከ1983 እስከ 2005 ድረስ ይህ ጦርነት በሚሊዮን የሚቆጠሩ ሰዎችን የገደለ ሲሆን የስቃይና የመለያየትን ትሩፋት አበርክቷል። የተቀሰቀሰው በሱዳን ህዝቦች ነፃነት ሰራዊት የሚመሩት ደቡባዊ አማጽያን በካርቱም የሚገኘውን የሱዳን መንግስት በመቃወም ሲነሱ ነበር። በብዛት ክርስቲያንና የባዕድ አምልኮ የሚያመልኩ የሚኖሩባት ደቡባዊ ሱዳን ከባባድ ህጎችን ከጣለባቸውና በአረቦች የበላይነት ከተያዘው እስላማዊ ሰሜን ራስን በራስ የማስተዳደር መብት ለማግኘት በመወሰን ነበር ውጊያ የጀመሩት። በጎሳ በሃይማኖትና በነዳጅ ባለቤትነት ክርክሮች የተባባሰው ግጭት ሁለቱም ወገኖች በውጭ ኃይሎች የሚደገፉበት አሰቃቂ ትግል ሆነ። ውጊያ የማያባራ ነበር። ነገር ግን የጦርነቱ እውነተኛ አስፈሪነት በሲቪሎች ላይ ያደረሰው ጉዳት ነበር። የመንግስት የአየር ድብደባና ታጣቂዎች የደቡብ ሱዳንን መንደሮች አወደሙ። በእርዳታ አቀባ ምክንያት የከፋው ረሃብ የንጹሐንንና የህፃናትን እልቂት አስከተለ። በሚሊዮን የሚቆጠሩ ሰዎች ይህንን ሸሽተው ተሰደዱ። ህፃናት ወታደሮች በሁለቱም በኩል ተሰልፈው ተዋግተዋል። እንደ አውሮፓውያን አቆጣጠር በ2005 ጦርነቱ በሰላም ስምምነት ሲቋጭ የደረሰው ጉዳት እጅግ አስከፊ ነበር። በአብዛኛው ሲቪሎች የሆኑ ወደ 2 ሚሊዮን የሚጠጉ ሰዎች በግጭት በረሃብና በበሽታ ሞተዋል። እስከ 4 ሚሊዮን የሚደርሱ ሰዎች ተፈናቅለዋል። ጦርነቱ በ2011 ደቡብ ሱዳን ነፃነቷን እንድታገኝ ምክንያት ሆኗል። ነገር ግን የጎሳ ግጭትና ስር የሰደደ ድህነት አሁንም ተንሰራፍቶ መኖሩ በቀጠናው ዘላቂ ሰላም እንዳይሰፍር አድርጓል። የሞዛምቢክ የእርስ በርስ ጦርነት። የሞዛምቢክ የእርስ በርስ ጦርነት አንዲትን ወጣት ሀገር ያወደመ ከባድ ግጭት የሚለው ሀረግ ይገልጸዋል። እንደ አውሮፓውያን አቆጣጠር ከ1977 እስከ 1992 የዘለቀው ይህ ጦርነት ወደ 1 ሚሊዮን የሚጠጉ ሰዎች የሞቱበት ሲሆን ሀገሪቱን የቀዝቃዛው ጦርነት ፉክክር መድረክ አድርጓት አልፏል። ጦርነቱ የተጀመረው ሞዛምቢክ ከፖርቹጋል ነፃነቷን ካገኘች ከ2 ዓመት በኋላ ሲሆን ማርክሲስት የፍሬሊሞ መንግስት በሮዴዥያ ወይም በአሁኑ መጠሪያዋ ዚምባብዌ እና በአፓርታይድ ደቡብ አፍሪካ በምትደገፈው ሬናሞ ከተነሳው አመፅ ጋር ሲጋፈጥ ነበር። አካባቢው የስልጣን ትግል ተደርጎ የተጀመረው ግጭት የቀዝቃዛው ጦርነት ምትክ ግጭት ሆነ። ሶቪየት ህብረት ፍሬሊሞን ስትደግፍ፣ ከምዕራቡ ዓለም ጋር የተሰለፉ ኃይሎች ደግሞ ሬናሞን ያስታጥቁ ነበር። ሁለቱም ወገኖች ሲቪሎችንና መሰረተ ልማቶችን ኢላማ ያደረገ ከባድ ዘመቻ አካሂደዋል።
ውድመቱ እጅግ ከባድ ነበር። የሬናሞ የሽምቅ ውጊያ ስልቶች ትምህርት ቤቶችን፣ ሆስፒታሎችንና እርሻዎችን ማውደም ነበር። የፍሪሊሞ ጭካኔ የተሞላባቸው የአጸፋ ጥቃቶች ስቃዩን የበለጠ የሚያባብሱ ነበሩ። በጦርነቱ በተፈጠረ መስተጓጎል ምክንያት የተከሰተው ረሃብና በሽታ በሺዎች የሚቆጠሩ ሰዎችን ገድሏል። የተጣሉና የተቀበሩ ፈንጂዎች ገጠራማውን የሀገሪቱን ክፍል ሞልተው ስፍር ቁጥር የሌላቸውን ሰዎች ሕይወት ሲነጥቁ አካልም አጉድለዋል። ጦርነቱ ሲያበቃ ከ1 ሚሊዮን በላይ ስደተኞች ሸሽተው ነበር። እንደ አውሮፓውያን አቆጣጠር በ1992 የሰላም ስምምነት በተፈረመበት ጊዜ የደረሰው ጉዳት እጅግ አስደንጋጭ ነበር። በአብዛኛው ሲቪሎች የሆኑ ወደ 1 ሚሊዮን የሚጠጉ ሰዎች በጉድያ በረሃብና በበሽታ ሞተዋል። እስከ 5 ሚሊዮን የሚደርሱ ሰዎች ተፈናቅለዋል። የሞዛምቢክ ኢኮኖሚ ሙሉ ለሙሉ በሚቻል ሁኔታ ወድሟል። ሀገሪቱ እንደገና መገንባት ብትጀምርም የጦርነቱ ጠባሳዎች፣ ድህነት፣ ፈንጂዎችና አለመተማመን ዛሬም ድረስ አሉ።